ዋትስአፕ ኤቭሪባዲ እንዴት ናችሁ? እንዴት ቆይታችኋል? እንዴት ከርማችኋል? እኔ በጣም ደህና ነኝ። ታንክስ ቱ ጋድ። ዛሬም እንደተለመደው እናንተ ፈታ ዘና ያደርጋችኋል ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከች ብያለሁ። ሀሳብ አስተያየታችሁን ኮሜንት ስር መጻፋችሁን እንዳትረሱ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ተመልከቱ እላለሁ። አሁን ወደ ቪዲዮ። የክራሽ ፍቅረኛ አንተ ጋር ሲታከም ዛሬ በቃ ሞቻለሁ። አይዞህ ዙም የከፋ አይደለም፣ ውጤት ደርሷል ማለት ነው። ሁለቱም ኩላሊቶች ፌል አድርገዋል እና ልብ መርጨት አቁሟል። ጨጓራ አይፈጭም እና አንጀት ተቀዷል እና ለዚህ ተስፋ እያስቆረጠው እግርህን ድንገት ሊሰማው ስለሚችል ሁለቱም እግሮች ይቆረጣሉ። አላነሳም። እግሮቼ በምን ልራመድ ነው እንዴ? አልሄድም እኮ ዋናው ጤና ነው። ዋናው ጤና ነው። እግር ሲቆረጥ ደግሞ ማለት አይነ ማየት የለበትም። የስነ ልቦና ችግር ሊደርስበት ስለሚችል ሁለቱም አይኖች ይወጣሉ። በጣም ጥሩ ሀሳብ ነው። ዋናው ጤና አንድነቱን ለምን አይገድሉም? ስናወጣው ደግሞ ማለት ልትወራጭ ስለሆነ ማለት የሕክምና ስህተት እንዳይፈጠር ሁለቱም እጅ ይቆረጣል። በምን ልበላ በእግሩ ይብላ። ኦኬ እግሩ ይቆረጣል። ሁሉም ተቆረጠ እኮ እንዴ! እጅ ሲቆረጥ ደግሞ ማለት ነው የእጅ ደም ስር ከቹቹላ ጋር የተገናኘ ስለሆነ መጨረሻ ላይ ቹቹላን ቁርጥ እናደርጋለን እንዴ! ሁሉም የሆነ እሱ ግን ያስፈልገናል። ዋናው ጤና እንዴ! እሱ ያስፈልጋል። ዋናው ቹቹላ ነው። ኪጋንዬ ባለፈው እንዳረከኝ አድርገኝ። አንቺ እሱ ነገር ሱስ ሊሆንብሽ ነው እንዴ? ሱስ ሊሆንብህ ምንድነው ነገሩ? እኔ እኮ አባትሽ እንዳይቆጡ ብዬ እኮ ነው። ወይ ዞርም በል እንዴ። እንችላለን። አረ በቃ ነሽ። አረ ምን አስባችሁ ነበረ? ብታይ ወንድሜ የሆነ ልጅ አለ በጣም ወደው ማለት እሺ። እና ብታይ አንድ ላይ ነው የምንኖረው፣ አንድ ላይ ነው የምንበለው። ግን አንድ ቀን ወድሻለሁ ብሎኛል። እኔ የት ሄጄ ነው አንቺ ሰው ቤት አድራለሁ ውላለሁ የምትይ? እስኪ አዳምጠኝ። ለአንተ ካልተናገርኩ ለማን እናገራለሁ? እሺ እባክሽ። በየቀኑ ይደበድበኛል፣ ያጋጨኛል፣ የሚፈልገውን ያዘኛል። አንቺ በእናትሽ እንዳላጋጭሽ። ማን ነው እሱ? ይሄው አሁን ራሱ ሊመታኝ እጁን ዘርግቷል። አንቺ ቤት ቀለደሽ ሞተሻል። የወንድም ፍቅር ማለት እንዴ ነው? እኔ እኮ ስለምወድሽ ነው የማጋጭሽ። እየተደበደቡም ቢሆን ማለት ነው ፍቅራቸው በቃ አለ። አለየት ፈልጋለሁ። ወተፈክ ለምን? ያጠፋሁት ነገር አለ? አይ የለም። እና ለምን እንደምንለያየው? በቃ ሰለቸኝ። ለውጥ የሌለው ሪሌሽንሺፕ ውስጥ መሆን አልፈልግም። አልገባኝም። ምን አይነት ለውጥ ነው የፈለግሽው? እኔ እንጃ ብቻ ግንኙነታችን አሰልች ሆኖብኛል። ለዛ መለየት ይሻላል። እሺ እሺ አዎ እሺ። መለያየት መፍትሄ ከመሰለሽ ባሰብሽ ከራሷ ነው እንግዲህ ምን ተመናደርገሽ ስታስበው ነበር ማለት ነው። ቀድሜ ያሰብኩት ከኋላ አሰብኩት። ምን ለውጥ አለው? መለያየት ፈልግሻል? እንለያያለን። አትለምነኝ። ፍቅራችንን ለማቆየት ምንም አትታገል። ለምን ይሄን ራስ አነሳች? ራሱ አታፈቅረኝም ማለት ነው ይሆናል እንዴ? ኧረ ቢኒ እየቀለድኩ እኮ ነው። ፕራንክ ነው። ያው ካሜራው ፕራንክ ሆነ ምንም። እንደውም ለመለያየት ምክንያት እየፈለኩ ነበር። እንዴ ቢኒ ቀልዴት ነው አልኩ እኮ ቀልዴት ነው። እኔ ግን የምሬን ነው። እንዴ ቆይ እንዴ የጥላት ነው የምትሄደው? ኧረ ፕራንክ ነው እያለች መለየት ለፈለገ ሰው ትንሽ ምክንያት ተራራ ሲያህል፣ ከልብ ላፈቀረ ሰው ግን ተራራ የሚያህል ስህተት ሁሉ አንሶ ጠጠርን ያህላል። ጻዳ ሐሳብ ነው በነገራችን ላይ። ያን ምክንያት በቃ እስከሚያነሱላቸው ድረስ እየጠበቁ ነው አድፍጦ ማለት ነው። ምክንያት ወይም ትንሽዬ የሆነች ነገር ማለት ነው። ከዛ በኋላስ ከነሱ ብሶ ይገኛሉ። መጀመሪያም የታሰበበት ነገር ነበር ማለት ነው። ማክ ውጋት የቀጠረው ስጋት። አይፎን ነው ስልኩ ደግሞ። አሎ ሄሎ ቻርሊ፣ ሚስትህን አግቻታለሁ። እንድታምነኝ ጣቷን ቆርጬ ልክልሃለሁ። እረራኬ ጣቷን ቆርጠህ ብትሰጠኝ ማን የሌላ ሰው አምጥተህ ብትሰጠኝ በምን መለየት ትችላለህ? ይኸውልህ እንዳምን ወይም እንዳረጋግጥ አንገቷን ቆርጠህ ላክልኝ። ይሄ ነው በቃ አፍቃሪ ማለት። ፊላ ወደ ቤተሰቦች ነው ማለት ነው። እነዚህ ባለ ትዳሮች ዛሬ የሚጨቃጨቃሉ። በስመ አብ ፊላ አረብና ተገላገለኝ። ምንድነው? ምን አክላሳ ነው ሲያዋራት? እስቲ ምንድነው? ዛሬ ደግሞ ባለ ትዳሩ ነው። ሁሉም ነገር አይጎልብሽም። አሁን ጭቅጭቅ ብቻ። አራቺ በልታው ካጅ በእናትህ እንዴ! በቀን 3 ነው የምትበላው ቁርስ ላይ አንተ። ቆይ አሳ በልታ ቃል ቀን በቀን አሳ የምትበላው ሰው ምን አጣሽ? በቀዩ ባልጨው እያደረገ ፍራፍሬ ራሱ እኛ ቤት እኮ ነው ብዙ ብርቱካን፣ ፓፓያ፣ ማንጎ አረበና ማርቺ ገዛል። ለጸጉር እንጂ በልቼው አላውቅም። አንቺ ስራ አይኖርሽም እንዴ? ያለ በየሳምንቱ የትኛዋ ሚስት ነች ትራቨል የምታረገው? በየሳምንቱ ቫኬሽን እዛ አዋረደችው ማለት ነው። እኔ ሚስት ብቻ እኮ ነች እኮ። አባዬ ጋር እናቴ ጋር የምሄደው ቫኬሽን አልበዛም እንዴ? አንቺ ራሱ መች ሰተሽኝ ታውቂያለሽ?
ምን ትላለች እንዴ? በየሳምንቱ በፈለክበት ቀን ምናምን እሰጣለሁ እያለሽ ከተጋባን በኋላ ሰተሽኝ ታውቂያለሽ? ባለጌ አንቺ ነሽ ባለጌ። እሺ ምን ይዘህ አረረጂ ያነገሩ ደግሞ እንነጋገራለን። ምንድነው ግን የምትሰጠው? ሻማር አንተ የዘንድሮ ወንዶች ግን ምን ሆናችሁ እንደዚህ መለመን ያቆማችሁት? መለመን አቆሙ እንዴ? ፍቅር ሲይዘው ብታይ እኔ አሁን እህቴን የሚያፈቅራት ልጅ የነበረው ማለት ነው በር ሲያንኳኳ እንዲህ አይኗን እንኳን በስትክክል አያየውም ነበር። ያሁን ጊዜ ምን ሆናችሁ እንደዚህ ልፈስፈስ ያላችሁት? በአንድ ቀን ሄሎ እምቢ ቻው ምንድነው? የዘንድሮ ወንድ ራሱን በመለወጥ ተጠምዷል። ሲጀመር ለምኑ ምንም አያተርፍም፣ ለምኑ አይመልሳት። የሆነ ቻፓ ያዝ ያዘ ካደረገ ዞሮ ራሱን ከቀየረ ራሷ ለምና ትመጣለች። ስለዚህ ምንም መፍትሄ እንደሌለው የዘንድሮ ወንድ ገብቶታል። ገብቶሻል? ሲስተሙ ተቀይሯል። እሷን ማኖር ከገበረው አሁን ላይ ፍቅር ብሎ ነገር ወንዶች ይሄን የተረዱ ይመስለኛል። አሁን ስማይ መጣ ማለት ነው። አንደኛው እህቴ ዛሬ ወር አካባቢ ወንድም አፈቀርኩሽ አለ ልግደርደር ብላ ላስብበት ትላለች። በሰው ጠፋ። ምን አባቱ ነው እንደዚህ የሚያደርገው? ኧረ እባክሽ አሁን እሱ ራሱ ለመቀየር ተፍተፍ እያለ ነው። መጀመሪያ ምን አደረድራት? እሺ አትለው ቀበጥ ንገሪያት። እንዴት እንደምታምራት ታውቃትምና ነው። አንተ ምንድነው የነካቸው ዘንድሮ ወንዶቹ? ሻመር ምንም ጨምርበት ነገር የለም። አሪፍ እሺ ነዙ እዚህ አካባቢ እንትን ነበር አይደል? ዳቦ ቤት ፈረሰ አነሱት። አልፈረሰም ምን ሆነ ነው? ዘግተውት ነው ታዲያ። አላዋጣቸውም አይደል? ቢዝነስ እኮ እንደዚህ ነው። በቃ ይኸውልሽ ሽፍት ይደረጋል። ካላዋጣ ምን ታደርጊዋለሽ? በቃ አሁን ደግሞ ወደ ፓስቲ ወደ አሳ ከዳቦ ወደ ፓስቲ ማለት ነው እንጂ እኮ እነዚህ እንትን አይልም። አይዟችሁ። አረው ምን ሆነ ነው እንደምትፈጥረው? ሲጀመር እዚህ ጋር ለታች ጋር ነው። ሲቀጥል ደግሞ ማሽን እየተጸዳ ነው። ምን ሆነ ነው? ማሽን እያጠቡ ነው። ኦኬ እሺ ተመልሼ ልምጣ። እሺ ታጥቦ ይደርሳል። እየተጸዳ ነው። በቃ ተመልሰን እንዴ ማሽን ማለት እግር ነው። አረ ሰማታቱ ምን አለ አለባበስሽ እንኳን አስተካክለሽ ብትመጪ። ምን ሆነችበት? ክብሯ በመሸፋፈኗ ውስጥ ነው ያለው ትለኛል ነበር። እና ሸፋፈነ ቆንጆ ደውላ ታነሳም። ገለጥለጥ ያለው ግን ወደ አንተ ጋር መጣው። እምነትም ይዤልሃለሁ። ቶማስ ማናት? የሥራ ባልደረቤ ናት። አሁን ምን ፈልገሽ መጣሽ? ዛሬ እኮ ቀጠሮ አለን። ሻይ እንጠጣለን ተባብለን የለ? ብር የለኝም። ታዲያ ምን ችግር አለው? እኔ ዛሬ ጋብዝና አንተ ደግሞ ሌላ ጊዜ ሲኖር ትጋብዘኛለህ። ቶማስ ስራ አስጨነቀች። ግን እሱ ራሱ ይወዳታል መሰለኝ። ይቅርታ ማሪ ቆየሁብሻ። ምንድነው ቆየህ እኮ? ሻይ እንጠጣ አይደል? ሻይ ደፋር ጥሬ ስጋ ነው የምፈልገው። እናቴ ብር የለኝም እኮ። ይቅርታ ብር ነው ያልከው? ወርጄ እንዳልሄድ በቃ እሺ አትወርጂ። እኔ ብር እፈልጋለሁ። እሱም ይወዳታል በእርግጠኝነት ይወዳታል እሱ ራሱ። ብሎክ ሳደርግህ ማለት ነው። እሺ ብሎክ ስታደርግ ድረስ መተህ አምፖልን ባካላዘነብክ ምኑም ባሉንከው የቱ ጋር ነው የቦለልከው? What is wrong with this generation? If I block you, that means ቤቴና እኔ ስዘጋ አንተ ጥርቅም። ለምን ጥፍር አትሰራ መብራ? No, actually ጥፍር ቤት እንክፈት አንድ ላይ። What is wrong with this generation of men? እንዴ ለምንድን ነው የሚያለቅሰው እንዴ? ራሱ ወንድ ልጅ ስንትና ስንት መከራና ጣጣ አለበት። ለእናንተ ብሎ ሄዶ እናንተ ጋር መጥቶ ያልቀስ እንዴ? ተው እንጂ ተው። ወንዶች ከማግባታቸው በፊት ብታውቁት። ወንድ ልጅ ከማግባቱ በፊት ይሄንን ካላወቀ ጌም ኦቨር። ተበላ ማለት ነው። ምንድናችሁ? የኔ ካልሲ፣ የኔ ቲሸርት፣ የኔ ኪስ የሚባል ነገር የለም። ይሄንን አውቀህ ገባበት። የኔ የሚባል ነገር መደበቅ እያለ ውጪ ይዘው መደበቅ ነው። የኛ ስትል ራሱ ያምርብሃል አይደል? አንድ ሲደመር አንድ ሁለት እንደሆነ ብታውቅ እንኳን እሷ አምስት ነው ካለች ያለህ አማራጭ መስማማት ነው። ተከራክረ ከምታገኘው ደስታ በላይ ተስማምተህ ወይም ልክ ነሽ ብለህ የምታገኘው ሰላም ይበልጥብሃል። ከማግባት በፊት ሪሞት ሁሌ እጅህ ላይ ከነበረ አሁን ትለቀዋለህ። ተራው የሷ ነው። ስልጣን ታስረክባለህ ማለት ነው። ብቻ ኳስ ታያለህ። ካለዚያ ዛራና ቻንድራህን መለብለብ መለማመድ አለብህ። በዛውም ነገር ምን ሆነሽ ነው ብለሃት ምንም ካለችህ ማለት ነው። አይ በቃ ምንም አልሆነችም ብለህ ከተውከው በቃ አለቀልህ። ነገሩ ተበላሸ። ምን ሆነ ነው ታዲያ? አትናገርም እንዴ? ምንም ካለች
ራስህ ወቀው ማለት ነው። ስለዚህ እንደምንም አባብለህ ማወጣጣት መለማመድ አለብህ። ላጤ ያለህ ጓደኞችን እንደፈለክ ታገኝ ነበር። ካገባህ በኋላ ግን አክብሮታዊ ማስፈቀድ የሚባል ነገር አለ። ለማክበር ያህል ታስፈቅዳታለህ። አይ አላስፈቅድም እንዲሁ ሄዳለሁ ካልክ ደግሞ አምሽተህ ስትመጣ ቤት አለኝ ብለህ እንዳትመለስ። እነዚህ ቀላል የሚመስሉ ግን ደግሞ ትዳርህን ሰላማዊ እንዲሁም ደግሞ ገሃነም ማድረግ የሚችሉ ነገሮች ናቸው። ሌሎቹን ደግሞ እናንተ ባለትዳሮች ጨምሩላቸው። አሁን እሷ ሁሉም ነገር ፈላጭ ቆራጭ ሆነች ማለት ነው። ማለት አሁን አምሽቼ ምናምን ነገር መጣን በር አልከፍትም ልትለኝ ነው? በር አልከፍትም ልትለኝ ነው ወይስ ምንድነው? እሺ ሁለተኛ እኔ የእሷን እንቆቅልሽ ልፍታላት ወይስ ስራዬን ለመስራት ልሞክር? እሷ ራሱ አንድ ችግር ትሆንብኛለች ወይ? ምን አለ ቢቀርስ እንዴ? ሳላገባ ቢቀርስ? እንደውም አላገባ። 3 የሴቶች ሳክስ። አንደኛ ላገኝሽ ፈልጋለሁ ስትላት አይመቸኝም ካለች አውቃ ነው በቃ ልታገኝ አልፈለገችም። ታገኝ ስላልፈለገች ነው። እና አንቺ ብትሄጂ ሌላ አይመጣም እንዴ? ፈለገች ቤትም ብላ ታገኛለች። ልታገኝ አልፈለገችም ማለት። ሁለተኛ እሺ ሁለተኛ ምንድነው ደግሞ? ምሳ በላሽ ስትላት አዎ ካለች አልበላችም አውቃ ነው። ጋብዛት። በላች ከተባለስ ታዲያ አልበላውም ነው የምትለው? ከበላች እኛ ምን ወዳቻ። እንግዲህ ፋሚሊዎቼ የዛሬ ቪዲዮ የተመለከታችሁትን ይመስሉ ነበረ። እንደወደዳችሁትም እርግጠኛ ነኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።